ክብር ለእግዚአብሔር ይሁን። ወገኖች በያላችሁበት የጌታ ጸጋና ሰላም ለናንተ ይሁንላችሁ። በየትኛውም ቦታ፣ በየትኛውም ስፍራ፣ በየትኛውም ሀገር፣ በየትኛውም የሰዓት አቆጣጠር የምትገኙ ድምፄን የሚሰሙ የጌታ ጸጋ ለናንተ ይሁን ለማለት እወዳለሁኝ። እግዚአብሔር በቦታና በሁኔታ የማይወሰን አምላክ ነው። ቦታና ሁኔታ እግዚአብሔርን አይወስነውም፣ እግዚአብሔርን አይገድበውም። ስለዚህ ገደብ የሌለውን እግዚአብሔርን በየትኛውም ቦታ ሆነን እናመልከዋለን ማለት ነው። እግዚአብሔር ይመስገን። ዛሬ የእግዚአብሔርን ቃል አብረን የምንካፈል ይሆናል። ባለፉት ሳምንታት ምን ማሰብ እንዳለብን በላይ ያለውን እናስብ በሚል ሐሳብ ላይ የእግዚአብሔርን ቃል እየተነጋገርን ነበረ። ከዚያ በፊት ደግሞ ምን እንደምንዘራ ስለ ዘር የተወሰነ ጊዜ በዩቲዩብ ላይ ትንሽ ሐሳብ ተካፍለን ነበረ። ዛሬ ደግሞ አንድ ርዕስ በልቤ አለ። እኔ እግዚአብሔርን ቃል የማካፍላችሁ መንፈስ ቅዱስ በልቤ ላይ የሚያስቀምጠውን ነው። የሆነ ሰዎችን ለማነቃቃት፣ ሰዎችን ሞቲቬት ለማድረግ ወይንም ደግሞ እናንተን የምትሰሙኝን የምታደምጡኝን ለማነቃቃት ወይንም ሞቲቬት ለማድረግ ወይንም የሆነ ነገር ለማድረግ አይደለም። መንፈስ ቅዱስ እሱ በልቤ ላይ ለእናንተ ሊናገረው የፈለገውን መንፈስ ቅዱስ እሱ በውስጤ ሊለው ሊያወራን የፈለገውን ነው። እሱን ነው ማውራት የምፈልገው፣ እሱን ነው የማወራው። ስለዚህ ባለፈው በላይ ያለውን እናስብ በሚል ሐሳብ ላይ እየተነጋገርን እያወራን ነበረ። የሰው ልጆች የሚያደክማቸውን ማሰብ እንደሌለባቸው ወይንም እኛም የሚያደክመንን ማሰብ እንደሌለብን፣ ማሰላሰል እንደሌለብን፣ ነገር ግን ጽድቅ የሆነውን እንደ እግዚአብሔር ፈቃድና እንደ እግዚአብሔር ሐሳብ የሆነውን እንደ እግዚአብሔር ቃል የሆነውን እሱን ማሰብ እሱን ማሰላሰል እንዳለብን፣ ሰው የሚያደክመውን ነገር ማሰብ የለበትም። በዚህ ምድር ላይ እንግዶች ነን፣ መጻተኞች ነን ብለናል። ስለዚህ በእንግድነት ምድር፣ በእንግድነት ሀገር፣ በእንግድነት ዘመን እየኖርነ እንደ እግዚአብሔር ፈቃድና እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል የሆነውን ማሰብ ማሰላሰል እሱ ነው ለሕይወታችን እጅግ መልካም እንደሆነ እየተካፈልን የነበረው ባጭር ደቂቃም እንኳ ቢሆን። ስለዚህ ወገኖቼ ዛሬ ደግሞ ፍጻሜን ስለማወቅ እንነጋገራለን። ፍጻሜን ስለማወቅ እንነጋገራለን። ብዙ ጊዜ ጅማሬ እንዳለ ፍጻሜ እንዳለ ሰዎች ባፋቸው ቢናገሩም ፍጻሜያቸው ግን ምን ሊሆን እንደሚችል ብዙ ሰዎች አያውቁም። ጅማሬና ፍጻሜ የሌለው እግዚአብሔር ብቻ ነው እንጂ ፍጥረት ጅማሬ ያለው ደግሞም ፍጻሜ ያለው። ስለዚህ በጅማሬና በፍጻሜ መካከል ያሉ ነገሮችን መረዳትና ማወቅ መገንዘብ ከኔና ከናንተ እጅግ ያስፈልጋል። ጅማሬያችንንም ማወቅ አለብን፣ ፍጻሜያችንንም ማወቅ አለብን። በዘኍልቍ ምዕራፍ 23 ቁጥር 10 ላይ በለዓም የተባለው እስራኤልን ሊረግም በባላቅ ተገዝቶ የወጣው በመንገድ እያለ እስራኤልን ከመንገድ ለማስቀረት ሊረግማቸውና ሊያጠፋቸው ከፍተኛ የሆነ ገንዘብ በመቀበል የወጣው ሰው እግዚአብሔር ተመንገድ ተገናኘውና እስራኤልን መርገም አችልም፣ ልትረግማቸው አችልም ብሎ እርግማኑን ከልክሎ አንደበቱን በገለበጠበትና ቃላቶቹን በቀየረበት እሱ የሚለውን እሱ ያሰበውን ወይንም ባላቅ የሰጠውን አጀንዳ የመርገም አጀንዳ ጥሎ እግዚአብሔር የሰጠውን አጀንዳ በተናገረና በባረካቸው ጊዜ እስራኤላውያንን የተናገረው አንድ ቃል አለ። እሱን አነብና ጸልየን ወደ ትምህርታችን እንሄዳለን። የያዕቆብን ትቢያ ማን ይቆጥራል? የእስራኤልን ርቦስ ማን ይቆጥራል? የጻድቁን ሞትን የልሙት ፍጻሜ እንደሱ ፍጻሜ ትሁን ይላል። እስኪ መንፈስ ቅዱስ እንዲያስተምረን አጭር ጸሎትን ጸልይ።
ጌታ መንፈስ ቅዱስ በጌታ በኢየሱስ ስም አሁን ድምፄን የሚሰሙ ወገኖች ሁሉ አሁን ማስተዋልንና ጥበብን እንድሰጣቸው አቤቱ ማስተዋልን እንድሰጠን ደግሞም ስለምሰጠን እናመሰግንሃለን። አቤቱ ልጆችሽ እግዚአብሔር የተማሩ ይሆናሉ ይላልና ያንተ ልጆች ካንተ እንዲማሩ ያንተ ልጆች ካንተ እንዲሰሙ የሰሙትን ቃል ደግሞ በውስጣቸው እንዲያዋህዱትና እንዲያሰላስሉ ጸጋህ እንዲበዛላቸው በናዝሬቱ በኢየሱስ ክርስቶስ ስም ጸለይኩ። አስተምረን፣ አስተዋይ ልቦናን ስጠን፣ ቃልህን ሰምተን ለፍርድ እንዳንዘጋጅ እርዳን። በኢየሱስ ክርስቶስ ስም አሜን። ወገኖቼ አንድ ነገር ግን ልነግራችሁ ፈልጋለሁ። የእግዚአብሔርን ቃል ስንሰማ ወይንም የእግዚአብሔርን ቃል ስንማር ለፍርድም እንዳንማረው መጠንቀቅ አለብን። ስለዚህ ፍጻሜን ማወቅ ብለን ስንል ፍጻሜን መረዳት ፍጻሜን ማወቅ ብለን ስንል ሁል ጊዜ የሰው ልጆች ወይንም ፍጥረታቶች መነሻና መድረሻ አላቸው። መነሻና መድረሻ የሌለው እግዚአብሔር ብቻ ነው። መጀመሪያና መጨረሻ የሌለው እግዚአብሔር ብቻ ነው። አልፋና ኦሜጋ እግዚአብሔር ብቻ ነው። የሰው ልጆች የፍጥረታት የዚህ ምድርና ሰማይ የተፈጠሩ ነገሮች ሁሉ ጅማሬ እንዳላቸው ፍጻሜ አላቸው። ስለዚህ ዛሬ እኔና እናንተ ፍጻሜያችንን እንወቅ የሚለውን ይህንን ሐሳብ ስንመለከት ወይንም ደግሞ ስንማር ስለ ፍጻሜና ስለ ጅማሬ ማሰብ ለአንድ ሰው በጣም ወሳኝና መሰረታዊ የሆነ ነገር እንደሆነ ከወዲሁ ላሳስባችሁ ፈልጋለሁ። በለዓም ሊረግም ወጥቶ ቅድም እንደተናገርኩት ሊረግም ወጥቶ እግዚአብሔር ሐሳቡን ሲያስቀይረው አትረግማቸውም ሲለው መርገም አችልም ሲለው እግዚአብሔር በመንገዱ ጣልቃ ሲገባ ሐሳቡን ሲቀይር ስለ እስራኤላውያን ወይንም ደግሞ ስለ ያዕቆብ ልጆች ፍጻሜ ተመለከተ። የሕዝቡ ፍጻሜ የከበረ ፍጻሜ እንደሆነ ተመለከተ። በለዓም ስለ ያዕቆብ ወይንም ስለ እስራኤል የተናገረው በጣም በርካታ እጅግ በርካታ ነገሮች አሉ። ከበርካታ ነገሮች ውስጥ እኔ ልቤ የነካኝ ስለ ፍጻሜው ስለ ጻድቁ ፍጻሜ የተናገረው ነገር ግን ውስጥ የነክቶታል። ስለ ጻድቁ ፍጻሜ የተናገረው ስለ ያዕቆብ ፍጻሜ የተናገረው የጻድቁን ሞትን የልሙት አለ፣ ሞታቸውን ተመኘው። ፍጻሜው እጅግ የጻድቁ ፍጻሜ እጅግ ያማረ ስለሆነ የጻድቅ ፍጻሜ እጅግ የከበረ ስለሆነ የጻድቅ ፍጻሜ የጽድቅና የእውነት ፍጻሜ ስለሆነ መልካምና ዘላለማዊ ፍጻሜው ያማረና የከበረ ስለሆነ ይሄ ሰው ይሄንን የያዕቆብን ፍጻሜ ወይንም የእስራኤልን ፍጻሜ ሲመኝ እንመለከታለን። ያዕቆብ ፍጻሜውን ያወቀ ትውልድ አልነበረም። ያዕቆብ ዘሮች የሚገርመው ነገር በዘዳግም 32 ላይ ፍጻሜያቸውን ማሰብ ተስኗቸው ፍጻሜያቸውን ማወቅ ተስኗቸው እነሱ ፍጻሜያቸውን ማወቅና ማሰላሰል ተስኗቸው ሰነፎች ሲሆኑ በለዓም ሟርተኛው ሊረግማቸው የወጣ ግን ስለ ፍጻሜያቸው ስለ የከበረው ፍጻሜያቸው ስለ ጽድቅ ፍጻሜያቸው ሕይወት ስላለበት ፍጻሜ ጽድቅ ስላለበት ፍጻሜ ሲያስብና ፍጻሜያቸውን ሲመኝ እንመለከታለን። ወገኖች ዛሬ እኔና የናንተ ፍጻሜ ምን እንደሚመስል ፍጻሜያችንን እናውቃለን። ጅማሬ እንዳለ ፍጻሜ አለ። ጅማሬ እንዳለ ፍጻሜም አለ። ይህንን ልንረዳ ልናስብና ልናሰላስል ይገባናል። አንድ ሰው ጅማሬውንና ፍጻሜውን የማያውቅ ከሆነ አንድ ሰው ስለ ጅማሬና ስለ ፍጻሜው የማያውቅ ከሆነ ጅማሬው የትጋ ፍጻሜውም የትጋ እንደሆነ ማያውቅ ከሆነ አኗኗሩ ወይንም መንፈሳዊ ሕይወቱ መንፈሳዊ ኑሮው የተዛባ ይሆናል ማለት ነው። መንፈሳዊ ኑሮው የተዛባ ይሆናል። መነሻና መድረሻውን ስለማያውቅ ሁል ጊዜ በመንገዱ እየሳተ የሚኖር ሰው ነው የሚሆነው። ስለዚህ ዛሬ እኔና እናንተ ጅማሬያችንን ፍጻሜያችንን ልናስብ ልናውቅ
ይገባል ለማለት እወዳለሁ። እንቀጥላለን።